ማርያምም እንዲህ አለች ኤልሳቤጥ ከተናገረች በኋላ ነፍሴ ጌታን ታከብሯለች፣ ነፍሴ ጌታን ታከብሯለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና። የባሪያይቱን ራሷን እኮ ነው ውርደት ራሷን ተመልክቷልና። ይሄ እመቤቴን እስማ ይሄ ቅድስት ድንግልን ይሄ እንድትወዳት ካላደረገ ምንም እንድትወዳት ያደረገ ምንም ማለት መልአኩ አስቀድሞ ነግሯታል ማለት መልአኩ አስቀድሞ ነግሯታል ከእርሷ የሚወለደው ማን እንደሆነ። እንደዛ ነግሯት ራሱ ማለት ደስ አይላትም አይደለም። ለምን ደስ አይላትም? ግን እሱ ሳይሆን ራሷን የምታስቀምጥበትን ቦታ ግን ይዩት። እነሆኝ የጌታ ባሪያ። እኔ አንዳንድ ጴንጤዎች እንደው በቅዱስ ሚካኤል የእናንተን ስም ደጋግሜ ጠራሁኝ፣ ይቅርታ የኔ ተወዳጆች ይቅርታ። ግን ያው አያችሁ የጌታ ባሪያ ነች እኮ ራሷ ነው የሚሉ አሉ። አዎ ነው ሰው እና ምን አትደነቅም አብረህን በጌታ? እኛ እያደነቅን ያለ ነው እኮ የጌታ ባሪያ ብላ ራሷን በመጥራቷ እኮ ነው። የጌታ እናት ነሽ ስትባል እመቤታችን እነሆኝ የጌታ ባሪያ። ይሄ እኮ ነው የሚያስደንቀን። መንፈስ ቅዱስ መጣና ለኤልሳቤጥ የእመቤታችንን ክብር ገለጠው። ሲገልጠው ተናገረች፣ ኮንፌስ አደረገች፣ አልካደችም፣ አልሸሸገችውም፣ መሰከረች ኤልሳቤጥ። ያውን በታላቅ ድምፅ ጮኻ። እመቤታችን ግን ቀበል አድርጋ እነሆኝ የጌታ ባሪያ እንዳለችው የባሪያይቱን ውርደት ተመልክቷለች። የባሪያይቱን ውርደት ተመልክቷልና ነፍሴ ጌታን ታከብሯለች። ኦኬ ነፍሴ ጌታን ታከብሯለች፣ መንፈሴን በመድኃኒቴ በእግዚአብሔር ሐሴት ታደርጋለች፣ ደስ ይላታል። የባሪያይቱን መዋረድ ተመልክቷልና። ይኸው ይሄ በጣም የሚገርም ጌታን ይሄንን ምን ይሏል ኢየሱስ በተራራው ስብከት ላይ በመንፈስ ድሆች የሆኑ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና ይላል። በመንፈስ ምን የሆኑ ናቸው? ብፁዓን ድሆች። ምንድነው በመንፈስ ድሃ መሆን? የመንፈስ ችጋር ያለበት ሰው ማለት ነው። መንፈስ የሌለው የእግዚአብሔር መንግሥት አይወርስም። በመንፈስ ድሆች የሆኑ ማለት ሁሉ ኖሯቸው ግን የለኝም የሚለው። እመቤታችን ሁሉ አላት። ኦኬ ግን ራሷን ዝቅ አድርጋ ኢየሱስ ልጇ ከሆነ ምትፈልጋለች። በቃ ይሄ አለቀኩ። እንደ እኔ ኢየሱስ ጌታችን በመሆኑ የእርሱ ስላደረገን ይሄው ኢየሱስ አለን ሁሉ አለን እያልን አይደል እንዴ? ኢየሱስ ባለጠግነታችን አይደለም እንዴ ጋይስ? ለዛ ነው ኢቨን የመጣው እኮ ኦኬ አይደለ? ድሆች ነበርን እና ባለጠጋ የሆነው እርሱ መጥቶ ስለኛ ድሃ ሆነ፣ እኛን ባለጠጋን ያደረገን። አሁን ኢየሱስ ያለው እኮ የሀብትን ጥግ ያዘ፣ የሀብትን ጥግ ያዘ። ይሄንን ደግሞ ወለደችው እመቤታችን እና እንዲህ ተብሎ ሲነገርላት ቀበል አድርጋ ነፍሴ ጌታን ታከብሯለች፣ መንፈሴን በመድኃኒቴ በእግዚአብሔር ደስ ይላታል፣ ሐሴት ታደርጋለች ነው የባሪያይቱን ውርደት ተመልክቷልና ብላ ተናገረች። እና እንዲህ ብላ ተናገረች እና ከዛን ትንቢት ደግሞ ተናገረች እመቤታችን። ኦኬ ትንቢት ተናገረች፣ ዝቅ እያደረገች ተናገረች። ዘን ምን ብላ ተናገረች? እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ያው ብፅዕት ይሉኛል ለምን? መለስ አድርጋ ምን ነበር ያለችው? የባሪያይቱን ውርደት ተመልክቷል፣ ነፍሴ ጌታን ታከብሯለች፣ መንፈሴን በመድኃኒቴ በእግዚአብሔር ሐሴት ታደርጋለች ነበር ያለችው። እና ዝቅ ብላ ደግሞ ምን አለች? እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ኦኬ ያመሰግኑኛል ተብሎ ቢተረጎም ችግር አይኖረውም። ብፅዕት ይሉኛል ተብሎ የተተረጎመበት ከማመስገን ጋርም ተያይዞ ሲተረጎም እናየዋለን በመጽሐፍ ቅዱስ ላይ። ይህንን ምናልባት ሌላ ጊዜ ሰፋ አድርጌ ያመጣላችኋለሁ። ኤርቤስ ግን እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና ስሙም ቅዱስ ነው። ትውልድ ሁሉ አዎ ብፅዕት ይለኛል ካሁን በኋላ። አንቺ ብቻ አይደለሽም ኤልሳቤጥ ያመነች ብፅዕት ናት፣ ከጌታ የተነገረላት ቃል ይፈጸማልና ብላት ነበረ። ኦኬ አንቺ ብቻ አይደለሽም ቅድስት ኤልሳቤጥ። ከዛሬ ጀምሮ በቃ ትውልድ ሁሉ ብፅዕት ይሉኛል። ለምን? እግዚአብሔር እርሱ በእኔ ታላቅ የሆነ ስራን አድርጓል። በማን? በእኔ ታላቅ ስራን አድርጓልና። ኦኬ ስሙም ቅዱስ ነው፣ ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይል አድርጓል፣ ትዕቢተኞችን በልባቸው ሐሳብ በትኗል። ምኖችን? ትዕቢተኞችን።
የእመቤታችን ጸሎት ባይዜ በጣም ታላቅ ጸሎት ነው እና እንጸልያለን አይደል ጸሎተ እግዝእትነ ማርያም ብለን እና ስንጸልየው ይሄ ቤተክርስቲያንንም ወክላ የሚጸልያችሁ ነው ይባላል እና ልክ እንደዛ ያያሰባችሁ ቤተክርስቲያን ውስጥ እንዳላችሁ ሆናችሁ እንደዛ ጸልዩት እና እንጸልየውና በጣም ተረጋግተን ማለት አሁን ይሄን ጸሎት አሁን ማለት ጣጣ አድርገን ማለት ትንሽ አያዝግም ማለት አሮ ነው በሆነ አጋጣሚ ካልሆነ በስተቀር የሆነ ለምሳሌ በማስ እየጸለይክ እንደዚህ ሆኖ ምናምን ነገር በሆነ አጋጣሚ እንደዛ ሊደረግ ይችል ይሆናል። ግን አዲስ ብቻችንን ስንጸልይ ግን ጸሎተ እግዝእትነ ማርያም በጣም በእርጋታ ሊጸልይ ይገባዋል። እመቤታችን በምን መልኩ ይሆን ይጸልይችሁ ብለህ አስበውና እና ከእርሷ ጋር እንደምትጸልዩ አስበው። እሱን ስትጸልይ እመቤታችን አብረህ እንዳለች እያሰብክ እንደዛ ጸልየው ከእመቤታችን ጋር አብረህ እየጸለይክ እንደሆነ እና ማለት ይሆን እንደዛ ሳይሆን ረጋ ተብሎ ሳይሆን ረጋ ብለህ እመቤታችን ረጋ ብላ ነው ልትናገረው የምትችለው። ኦኬ